ካታሊና ወደና አቶ አምነን ቤት ቀጥ ብላ በሩን ቆርቆራ መጣች። ወይዘሮ ዛህራ በንዴት እየሮጠች ሄደች እና ማን ነው ምንድን ነው ብላ ስትጠይቃት ማንነትሽን ማን ጠየቀሽ? ከዛም እንግዲህ ይቺ አንድ ቀን የቀይራት ሴትዮ እያለች ካታሊና በንዴትና በብስጭት ወደ ውስጥ እንድትገባ አምነን ያደርጋታል። አምነን ጋር ከገባች በኋላም አምነን እንዴት ነሽ ብሎ ሲጠይቃት ደህና ነኝ ብላ ትመልስለታለች። ካታሊና እንግዲህ በጣም ኃይለኛና እንደዚሁም ደግሞ ደፋር የሆነች ሴትዮ ናት። በቤት ድረስ ምንም አያደርጉኝም ብላ መምጣቷ ንቄት ነው ይህን ያክል ማለት ነው። ከዛም እንግዲህ ቃልም እነሱ ቤት ነበርና ቃልም ወደ እነሱ ጋር በሚሄድበት ሰዓት ካታሊና ከአምነን ጋር ቁጭ ብላ አምነንም ወረቀቱን ስጭኝ ያስፈልገኛል ብሎ ሲጠይቃት እሷም አቶ አምነን ወረቀቱን ከፈለግከው አንተ በክርክር ሳይሆን በጉልበት አታደርገውም እንዴ በማለት በሞላ ልቧ ትነግረዋለች። አምነንም እኔ በጸባይ ነው ሁሉን ነገር ማድረግ የምፈልገው ብሎ ሲጠይቃት እሷም እንደዛ ከሆነሽ በቃ ጨረስን ብላ ተመልሳ ወደ መጣችበት ልትሄድ ስትል አቶ አምነን ካታሊና አልጨረስም ብሎ ሲላት በድንጋጤ ክዋለች። እንዴት አወቀ ማንነቴን እንዴት ሊያውቅ ቻለ ማን ነገረው በማለት ውስጧ ጥርጥር አድሮ በነበረበት ሰዓት እንግዲህ ቁማ በዛን ሰዓት ቃልም ቁሞ እያያቸው ነበር እና ቃልን እንዴት እንደተኮሰችበትና እንዴት አድርጋ እንደመታችው በዛን ሰዓት ቁሞ እያስታወሰ በነበረበት ሰዓት እሷ እንደሆነች ተረዳና ወደ እነሱ አገስግሶ መጣ። እንግዲህ ካታሊና እኔ ካታሊና ነኝ፣ አዎ ምክንያቱም አንተ በጣም ክፉ ሰውና እንደዚሁም ደግሞ እንዳንተ አይነት ሰው በህይወት ያጋጥሞኝ አያውቅም። ስለዚህ በምንደራደርበት ነገር እንደራደራለን በማለት እንግዲህ ወደ ጥያቄና በምትፈልገው ነገር እንዲደራደሯት ትፈልጋለች። ካታሊና እንግዲህ ከማንኛውም ሰው ጋር ተግባብታ ወይም ተስማምታ የምትኖር ሳይሆን ሁሉንም በጉልበት አሸንፋለሁኝ ማለት ባህሪ ያላት ካታሊና እንግዲህ እንደ ወንዶችም ሳይሆን በጣም ጀግናና ቆስጣና ሴትዮ ናት። ቃልም እንግዲህ እግሩን እየመታው በነበረበት ሰዓት እግሩን እያመመው ወደ እናምነን ቤት በመጣ ሰዓት እንግዲህ ወይዘሮ ዛራ ወይኔ ልጄን ምን ሆነህ ነው? ምን ተፈጥሮ ነው? ማነው እንዲህ ያደረገህ? በማለት ስጠይቀው አይ የሆነች ሴት ናት ብሎ እንግዲህ ሊናገር በነበረበት ሰዓት ጭራሽ ሴት ናት ብላ ወይዘሮ ዛህራ ልትስቅበት በነበረበት ሰዓት ወይኔ ተዋነሳልና እንግዲህ ቃልም ምጥፍ አድርጎ አይ ወንዶች ናቸው እዛ ስራ ቦታ ነው በማለት እንግዲህ ይሸውዳታል። በቃ ግባና ቆንጆ ሾርባ ሰራልሃለሁ በማለት ወደ ቤት ታስገባዋለች። ቤትን ከገባ በኋላ አምነን ከሳሎን ቁጭ ብሎ እንደማይለቃትና እንደሚገላት እንግዲህ እያሰበ በነበረበት ሰዓት ሲፈን በዚህ ሰዓት መጋለጧ እንደዚሁም ደግሞ ሁሉም ነገሩ የሲፈን ክፋት ስለታወቀ ከሸርነቷና እንደዚሁም በዛ ቤተሰብ ላይ ያደረገችው ነገር በሙሉ ስለታወቀባት የምትገባበት ቀዳዳ ጠፍቷ በነበረበት ሰዓት ከክላሷ ውስጥ እሷም አምነን ሳይደርስባት በፊት እንደጨነቃትና ውስጧ ሰላም እንዳልሆነ እያሰበች ነበረ። ሆኖም እንግዲህ በፍጥነት ደወለላትና እንግዲህ ትሰሚያለሽ ከዛ ከክላስ ውጪ አቶ አምነን ስላንቺ ሁሉንም ነገር አውቋለ ብሎ ሙስጠፋ በደወለላት ሰዓት እንዴት ሊያውቅ ቻለ? እንዴት ማወቁ ሳይሆን አንቺ ከዛ ከቤት ቶሎ መውጣት አለብሽ በማለት እንግዲህ እሷም በፍጥነት ከዶራቡ ውስጥ ገብታ ልብሷን ምናምን ሰብስባ ልትወጣ ስትል አቶ አምነን እንደደረሰ ስላወቀች ከዶራቡ ውስጥ ገብታ ትሸሸጋለች። አምነንም በሩን ሳያንኳኳ ቀስ ብሎ ከፍቶ ሲፈን እገባሽበት ብትገቢ ከኔ እጅ አታመልጭም፣ አለቅሻለሁ፣ አለቅሽም፣ እገድልሻለሁኝ እያለ እንግዲህ በንዴትና በብስጭት ከዛ ክላስ ውስጥ በሩን ዘግቶ ሲወጣ ከዛ እሱ በወጣ ሰዓት በዛው ተከታትላ በጎን በር ወጥታ እንግዲህ ሩሃና አዳነች ማለት ነው ሲፈን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ጉድ ክርስቲያኑ ጉዶቼ ሰላማችሁ ዛሬ በያላችሁበት። ለዚህ ቤት አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አረ ላይክ፣ ሸር፣ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻው እዩልኝ። እንዴ እናንተ ቆይ ምን አስባችሁ ነው? መሆናችሁ ነው ምን ችግር አለው ማለት ነው። ብታበረታቱ ብታግዙኝ ቪዲዮዬን እዩልኝ ማለት ነው። ቪዲዮዬን አጫውትልኝ እስከ መጨረሻው ድረስ ምናችሁ ይነካል እውነት ለመናገር ማለት ነው ብታግዙኝ። እና እንግዲህ ደስ ያላችሁ አግዙኝ፣ አበረታቱኝ። ደስ ያላላችሁ ደግሞ ላይክ እያደረጋችሁ አበረታቱኝ። ብቻ ደስ እንዳላችሁ ማለት ነው። ያው የሰው ልጅ በዚህ ምድር ላይ ማስገደድ አትችሉም ማለት ነው። ስለዚህ ላይክ ሸር ሰብስክራይብ አድርጉኝ ማለት ነው። እንግዲህ ወደ ሰዎች ዛሬ ክፍል 33 ይዤላችሁ መጥቻለሁ። የድራማ ድራማ እንግዲህ እየፈጠንኩ የማወራው ደግሞ ልጆች ስልክ እየከፈቱ ስለሆነ ድምፁ ቶሎ እንዳይገባብኝ ቪዲዮውን ቶሎ ጨርሼ መዝጋት ስለፈለግኩ ነው። እንግዲህ ውድ ቤተሰቦቼ ለፍጥነቴም ሆነ ለቪዲዮ አቀራረቤ ሀሳብ አስተያየት ካላችሁ ከታች በኮሜንት አሳውቁኝ። ማስተካክለውን ነገር አስተካክላለሁኝ ብያለሁ፣ ብዙ ጊዜ ነግሬያቸዋለሁ። ስለዚህ አሁን በድጋሚ
የምነግራችሁ ነገር ቢኖር ሀሳብ አስተያየት ከታች ከኮሜንት አስቀምጡ እና ውድ ቤተሰቦቼ እንግዲህ የሲቨን ክፋት እንደዚሁም ሲቨን ከዛ ቤት ያደረገቻቸው ነገር በሙሉ ስለታወቀ እና የሲቨንን ማንነት አምነን ስላወቀ በጣም ደስ ብሎኛል። ምክንያቱም ሲቨን ከዛ ከቤት ውስጥ ብዙ ነገር ብዙ ጥፋት አጥፍታለች። አምናን እንግዲህ በንዴትና በብስጭት ሲቨን ክላስ ውስጥ ገብቶ ሙስጠፋን ሽጉጥ አንስቶ እያስፈራራ አንተ የት እንደሄደች እና የት እንደገባች ታውቃለህ ተናገር በማለት እሱን እያስፈራራው በነበረ ሰዓት እንግዲህ ሙስጠፋ አይ ምንም የማውቀው ነገር የለም በማለት እንግዲህ ይመልስለታል። ሆኖም ግን ይህ ልጅማ አላንድ ምክንያት እሱ እዚህ ብቻውን ሊቀር አይችልም በማለት ያስብና ከሙስጠፋ ጋር ቁጭ ብሎ አምነን እያወራ በነበረበት ሰዓት እሱንም እዚህ ወጥመድ እንዳስገባችሁ እና ስለዚህ ስለምታደርገው ነገር ምንም እንደማያውቅ ሆኖም ደግሞ እዚህ ቤት እሱ ማታ እራት እየበሉ በነበረበት ሰዓት በዛን ጊዜ እኔ ምንም ሳላስብበትና ምንም ሳላደርግ ከዚህ ቤት እንደሚሄድና ከዚህ ቤት እንደምወጣ ላንተ ነግራህ ነበር፣ እኔ በዛን ሰዓት አላሰብኩበትም ነበር ብሎ ሁሉን ነገር አለባብሶ ለሲፈን ይደብቅላታል ማለት ነው ሙስጠፋ አሁንም በድጋሚ አምነን ካገኘውና ለሲፈን መረጃዎችን እንደሚያደርስ ካወቀ አናቱን ብሎ እንደሚከላክለው እርግጥ ነው። በዛ ንዴትና በዛ ሁኔታው ማለት ነው። እንግዲህ ወይዘሮ አርሴማ እዚህ ቤት እየተፈጠረ ስላለው ነገር ምንም ነገር ግራ እየገባት ስለሆነ አምናን ከሙስጠፋ ክላስ ወጥቶ እንግዲህ ወደ ሊሄድ ሲል ታገኘዋለች። አያቴ እንዴት ነሽ ብሎ ሲጠይቃት እንግዲህ ልጄ ምን ሆነህ ነው የተፈጠረ ነገር አለ እንዴ ብላ ስትጠይቀው እና እስኪ ወደ ክላሳችን እንሂድና እናውራ በማለት እንግዲህ ከክላሷ ውስጥ ከወሰደችው በኋላ አምነንን የኔ ጀግና የኔን አንበሳ በማለት እንግዲህ እያሞጋገዘች ምንድን ነው የተፈጠረው ነገር ብላ አንድ በአንድ ስትጠይቀው እሱም አንድ በአንድ ነገራት። እንግዲህ ቤተሰቡ በከሃዲ ሰዎች አብረው በሚመጣጡትና አብረው በሚበሉት ሰዎች ጋር አንድ ማዕድ በተቋረሱት ጋር እንደዚሁም ደግሞ እሱ አምኗቸው እየሰሩ ባልነበረበት ሰዓት እነዛ ሰዎች ሲከዱት ያለውን ነገር በሙሉ ለወይዘሮ አርሴማ ይነግራታል ማለት ነው። ወይዘሮ አርሴማም እስኪ አንድ በአንድ ንገረኝ፣ ያ ቃል ማን ነበረ የሚባለው? ያ መሊክ በሚባል ሰውዬ ነው እንደዚህ የሆንከው ብላ ስትጠይቀው አዎ አያቴ እሱ ነው ብሎ በመጠየቅ እንግዲህ ቆይ እሱ ማን ነው በድርጅቱ እሱ ፈላጭ ቆራጭ ሆነው ማን ስለሆነ ነው በማለት እንግዲህ ስትጠይቀው በዛን ሰዓት የት እንደሆነ ስትጠይቀው እሱም እንደተወገደ ይነግራታል። ምን በማለት በድንጋጤ ስትመልስለት ከዛም እንግዲህ ያው ግዴታ የነበረ እንዴት ያመንኳቸው ሰዎች ይከዱኛል፣ እኔ እኮ ፈልጌው አይደለም እንደዛ ያደረግኩት በማለት ሲነግራት እሷም አንተ የኔ አንበሳ አንተ እኮ እንደዛ አይነት ሰው አይደለም፣ እንደዚህ አይነት ነገር ለምን ታደርጋለህ በማለት በቁጣ በንዴት በብስጭት ስትናገረው ፈልጌ እንዳላደረግኩትና እንደዚሁም ደግሞ ሳላስብበት ነው ያደረኩት፣ እንዴት አምኛቸው አብሬያቸው እየሰራሁ እንደዛ ያደርጉኛል ብዬ በንዴት ነው ብሎ እንግዲህ አምነን ይናገራል ማለት ነው። ያንን ሲያደርግ ደግሞ ያየውና የሚያምነው ልጅ እንደነበረ ሲነግራት ከዛም አንተ በሰዎች ላይ ምንም አይነት ነገር አመኔታ እንዳታደርግ በሰዎች ላይ ምን አይነት አመኔታ እንዳታደርግ በማለት እንግዲህ አንዳንድ ጊዜ በህይወታችሁ ሰውን ውሸት ስትዋሹ እንድታመንላችሁ ትፈልጋላችሁ። የሆነ ጥፋት ስታጠፉ ጥፋታችሁን እንድሸፍንላችሁ፣ የሆነ ነገር ሲቸግራችሁ ያ ሰው ያድነኛል ወይም ችግሬን ይካፈለኛል ብላችሁ በፍጹም በህይወት አለማችሁ ማንም የሚረዳው ስለሌለ በዚህ ምድር ላይ ማንንም የማንንም እንትን እንዳትጠብቁ ያደርጋችኋል የወይዘሮ አርሴማ ምክር ማለት ነው። እና ውድ ቤተሰቦቼ የወይዘሮ አርሴማ ምክር በጣም ተመችቶኛል ማለት ነው። ምክንያቱም በህይወት አለማችሁ ስትኖሩ ማንንም መደገፍም ማመንም መመካትም እንደሌለባችሁ ማመን አለባችሁ። ስለዚህ ከወይዘሮ አርሴማ እኔ ብዙ ነገር ስለተማርኩኝ እንግዲህ የተማርኩት ነገር ይህንን ነው። በሰዎች ላይ ምንም አይነት ተስፋም ሆነ ምንም አይነት አመኔታ እንዲኖረኝ አልፈልግምም፣ ኑሮኝም አያውቅም። ስለዚህ ውድ ቤተሰቦቼ ለነበረን ቆይታ አመሰግናለሁ። ደስ የሚል ቆይታና ደስ የሚል ምሽት ነበረ። ሀሳብ አስተያየት ካላችሁ ከታይ በኮሜንት